እና በጆን ዳንኤል መካከል ምንድነው የተፈጠረው? የመረጃ እኔ ላይቭ መግባት በቃሉ ዳን ማርያም አጣይብኝ። እኔ ተባልገን የተገናኘ ነው። ሁለታችንም ሲንግል ነበርን። ስለኔ የተባሉ ነገሮችን እያዩ ነበርና በእኔ ህይወት አስተያየት አትፈልግ የተወለደ ልጅ ሳታስቡ ድንገት ሰው ስለሆነች ወለደችው ምናምን አጠገቡ ቁጭ ብላ የልጅ ወለደች። እባካችሁ ሰላምን ስጡኝ። ተባልገን የተገናኘ ነው። ሁለታችንም ሲንግል ነበርን። ሳይፈልግ የተወለደ ልጅ ሳታስቡ ድንገት ሰው ስለሆነች ወለደችው ምናምን እያላችሁ አታው ፈልጌ ነው የወለድኩት። የትም ውጭም ሆነ እወልደዋለሁ እንዴ ምንም ነገር እዛም ሆኜ እኮ ማድረግ እችል ነበረ። ታደርገዋለች ብላችሁ ያሰማችሁትን ነገር ስለምፈልገው ነው የወለድኩት ልጅ። በቃ በጣም ነው የሚያስጠላው የምታወሩት ነገር። እኔ ዝም ምስል አጥፍቼ ወይ እናንተ የምታስቧት ናዩ ሆኜ አይደለም ምንም ግድ ስለማይሰጠኝ ነው ዝም የምለው እስከዛሬ። ስለዚህ እባካችሁ ፍቱኝ፣ ብዙ እንድናገር አታደርጉኝ። በጣም ነው የማወራው አለበለዚያ በቃ እረፉ። በልጄ አንድ ሰው ከዚህ በኋላ ከመጣ በጣም ነው የማስቀይማችሁ። እግዚአብሔርን ሁላችሁም እና እረፉ። የልጅን ክብር የማታውቁ ሰዎች እየመጣችሁ ላይቭ ላይ አታውሩ። በቃ አለቀ። ይሄን የተፈጠረ የሰው ልጅ ከውቃ አይደለም ከሰው መስቀምጥ ወይ ጻ ልጅ አይደለንም። አምጪ ምናምን ተባብለን የምንቀመመውና አይባልም። ማንም ከሆነ ሰው ጋር ሲሆን ከሆነ ሰው ጋር የሆነ ፍቅር ሲጀምር ወይ የሆነ ነገር ሲሆን ተፈላልጎ ነው የሚጀምረው። አለቀ። ሲያቆምም ደግሞ በቃ ካልሆነ ደግሞ ይቆማል። በቃ አለቀ እንጂ እቃቃ አይደለም፣ አሻንጉሊት አይደለም። እኔ ከሰው መቀም በጣም ያስጠላኝ። እኔ ላይቭ መግባት በቃሉ ዳን ማርያም አጣይብኝ። እኔ ምን አገባኝ? የጆን ዳንኤል ናዮም እንዳለ ታውቃለህ። በእኔ ህይወት አስተያየት አትስጡ። ምን እኔ መች ድምጽ ሁኑኝ ያልኳችሁ እንደው ሰው አሽቃባጮች በዚህ ደረጃ አትዋረዱ። ሰው መሃል አትግቡ። እና በጆን ዳንኤል መካከል ምንድነው የተፈጠረው? የመረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። እንግዲህ ጆን ዳንኤል ከብዙ ጊዜ ቆይታ በኋላ በላይቭ ስርጭት መመለሱን እናስታውሳለን። በዚህ ላይቭ ስርጭቱ ላይም እንግዲህ ናዮ ተገኝታ ነበረ። በናዮና በጆን ዳንኤል መካከል የነበረው ግንኙነት ብዙ ሰው እንደጠበቀው አልሆነም ነበርና በዚህ ምክንያት ሰዎች ብዙ አስተያየትና ሐሳብ ሲሰጡ ነበረ። ይህንን የተመለከተችው ናዮም ለአድናቂዎቿ መልእክት አስተላልፋለች። እኔና ጆን ዳንኤል ልጃችንን የምናሳድገው በኮፓረንቲንግ ነው፣ አሁን አንድ ላይ አይደለንም፣ ምንም አይነት የፍቅር ግንኙነት የለንም ብላ አስረድታለች። መልእክቷን የታገኛችሁት ሐሳብና አስተያየቶቻችሁን ኮሜንት ላይ ጻፉልን። የመረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ኢቨን መጨረሻ ላይ እንኳን አጠገቡ ቁጭ ብላ የልጅ ወለደችልኝ ነው ያለው እንጂ የልጄ እናት አትሊስት አላላት። ገባሽ? ልጅ ወለደችልኝ ያው አይደለም ልጅ ወልደናል መቼም አለና ከዛ የልጁ ስም ማን ነበረ አላት። እንዲህ ይባላል ወይ? እንደዛ አይነት ዋጋ ለተሰም ነበር ጠፋብኝ ብሏል። የሳው እንደዛ እኮ የልጁን ስም እሷ ማለት ነው እና እሷ ምን ትበለው? አንቺ በሷ ቦታ ብትሆኚ ምን አደረገ? ያሲ ጀመር አልጠየቃትም። አላቅም አላለች። አንተ ያወጣለት አለች። ራሱ እኮ ያወጣለት አለች። ዝም ምን ያለ ኤኒዌይስ ይኸውልሽ አሁን እኛ ያነሳ ነው በአጠቃላይ እኛ እንደ ሴት ያነሳ ነው፣ እንደ እናት ያነሳ ነው፣ እንደ ሲንግል ማምም ያነሳ ነው። እቺ ልጅ እናቷ ብቻዋን ነው ያሳደገቻት። ብዙ ዋጋ ከፍላ ነው ያሳደገቻት። ቆንጆ እንደሆነ ታውቂያለሽ ማለት እንደዛ ይዛ ምን አይል አስተዳደግ እንዳሳደገቻት ታስታውቃለች ልጅቷ። እንደዛ እናቷ ዋጋ የከፈለቻት ልጅ ከዛ እሷም ደግሞ አፍተር ሲንግል ማም ሆና እንደዛ ዋጋ እስር ቤት ከፍላለን። ቴንኪዩ አፕሪሼት ለሴት ልጅ ለእናት ገባሽ? ቴንኪዩ ይገባታል ነው እንጂ እኛ ያግባት አብሯት ይኑር እንዲህ ለምን አላደረጋትም? እንደው ኢቭን ታይ ያው ኢንጌጅመንቱ ምናምን ሳይወዳኝ ወንድ ልጅ አብረሹ ከምትኖሪ ወንድ ልጅ ካልወደድሽ ዋጋ ነው የምትከፊው። መጥፎ አብረው እንድትኖራ ያት የሆነ አብል ነገር ገዝቶ ቴንኪዩ ግን በጣም ያበደ ነበር። ገባሽ? በቃ ክብሩን ነበር የሚጨምረው። ምንም አይጎልበት። ሰርፕራይዝ አላለ ሲባል እንደው ሰርፕራይዝ የመሰለኝ አጎቱ መጽሐፍ ጽፏል። እሱን ነው ሰርፕራይዝ ያለው። ሌላ እኔ እሷ ከመምጣቷ በፊት ሰርፕራይዝ አለ ያበደ ሰርፕራይዝ ሲሉ ቀለበት እኛ ራሱ ኢትዮጵያ ኩትፍን ኢትዮጵያ እሱ ነው የጠበቀው። ማርያ መቶ ምናምን ሺህ ሰው ራሱ እርግጠኛ ቤታየው ራሱ አለች እኮ ጠብቄ ነበር አለች። ቤታየው ራሱ ወርቅ ስለሷ እንግዲህ ጠብቄ ነበር ዲኮሩን ሳይ ግን ለማንኛውም ይሁን እሺ ሶኬ ምናምን እንደው ብላ አሳለፈችው ስቃ እሷ ራሱ እንጂ እሷ ራሱ አለች እኛ ሁሉም ሰው ነው የጠበቀው የሆነ ነገር ጋይስ ቀለበት እኔ እንኳን ቀለበት አይደለም አብረው ናቸው የሚል እንኳን አይምሮ ላይ አልመጣም። ግን ጋይስ
ሰላም ቤተሰብ እንዴት ነው? ሰላምን ስጡኝ። ታዋቂዋ ቲክቶከር ናዮ በገጿ ላይ ለጠፈችው መልእክት መነጋገሪያ ሆኗል። ከአቅሜ በላይ ብዙ ፈተናዎችን ተጋፍጬ በፈጣሪ እገዛ አልፌ እዚህ ደርሻለሁ። እናንት ውድ ቤተሰቦቼ በህይወቴ ያልተፈጠረ ነገርና የመሰላችሁን በማለት እባካችሁ ሰላሜን አትንሱኝ። አንድ ብዙ ዓላማ እንዳላት እንስት ከፊቴ የሚጠብቁኝ በርካታ ነገር አለና ባሉባልታ እንቅፋት አትኑብኝ። ልጃችንንም ቢሆን በኮፓረንቲንግ ነው የምናሳድገው። ሌሎች ጥያቄዎችንም ትላንት በነበረው የላይቭ ቆይታ መልስ ሰጥቻለሁ። ስለዚህ ህልሜን ልኑርበት በማለት መልእክቷን አስተላልፋለች። ነገር በጣም በተለይ ሴቶች እግዚአብሔር ሴቶች በቃ ይሄ እድሜያችሁን ከ15 እስከ 15 እስከ 25 ያለው እድሜ ማለት ነው በቃ የምታጌጡበት፣ የምትዋቡበት፣ የምታምሩበት በቃ የምትፈኩበት ይሄ ገና በቃ የሚያሳሳ የምትሆኑበት ሰዓት ነው። እያንዳንዱ እርምጃችሁን ተጠንቅቃችሁ ተራመዱ ሴቶች። እውነት በጣም ተጠንቅቃችሁ እንትን በሉ እና እንዳትሰበሩ በዚህ እድሜያችሁ። እና ደግሞ በጣም ልነግራችሁ የምፈልገው ነገር ከ15 እስከ 20 ያለው እድሜ ላይ ማለት ነው እግዚአብሔርን ፍቅር የለም። ፍቅር ብላችሁ የምታስቡት ነገር ፍቅር አይደለም። እግዚአብሔርን ፍቅር አይደለም። እንትን ነው ምንድነው መሰላችሁ? ፍቅር ሳይሆን ይሄ ምንድነው በቃ ስሜት ወይ ደግሞ ይሄ እንትን ማለት ይሄ መላመድ ገባችሁ ወይ? ከዛ ሰው ጋር በጣም አታች ትሆኑና ሌላ ጓደኛ ላይኖራችሁ ይችላል። ሰው ያን ሰው ከጎናችሁ ስታጡት ምናምን ሲከፋችሁ ፍቅር ይመስላችኋል፣ ግን ፍቅር አይደለም። ይህንንም አውቁ። ስለዚህ በቃ ምንም ነገራችሁን አሳልፋችሁ አትስጡ። እሺ? እና በቃ ሴቶች ይሄ እንትን በሉ። በቃ በህይወታችሁ የምትራመዱትን እርምጃ ተጠንቀቁ። ይሄን ነው የምመክራችሁ። በጣም በጣም ነው የምወዳችሁ። እኔ የአንድም ሴት ልጅ ህይወት በወንድ ምክንያት እንዲበላሽ አልፈልግም። እግዚአብሔርን በጣም ነው የሚያስጠላው። በወንድ ምክንያት ጭራሽ እንዲበላሽ አልፈልግም። የሴት ልጅ ህይወት ማየት አልፈልግም። እና ተጠንቀቁ የምታደርጉትን ነገር እና አሁን በምታሳልፉት ላይፍ ማለት ማንም ሰው ተጠያቂ አይደለም። ባይዘው እራሳችሁ ናችሁ። ራሳችንን የምንጠየቀው አሁን በምናደርገው ነገር በሙሉ ራሳችንን የምንጠየቀው። ገባችሁ? የሆነ ሰዓት ላይ አፍልተን የሆነ ሰዓት ላይ በቃ አለው ብለን ምናምን። ስለዚህ ቆም ብለን ነገሮችን ከማድረጋችን በፊት እናስተውል።